በስልካችሁ ሆም ስክሪን ላይ ሁለት የተለያዩ አፕሊኬሽኖችን አንድ ላይ ማጣመር ትችላላችሁ። ሁለቱንም በአንድ ክሊክ ብቻ እኩል ከፍታችሁ መጠቀም ትችላላችሁ። እንደዚሁ በተጨማሪም የሚያምርና ለየት ያለ የሆም ስክሪን ሴትአፕ ይኖራችኋል። በዛሬው ቪዲዮአችንም ይሄንን እንዴት ስልካችሁ ላይ ማድረግ እንደምትችሉ እንመለከታለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንደዚሁም እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩት። በቀጥታ ወደ ዛሬው ቪዲዮ እናልፋለን። ይሄንንም ለማድረግ በመጀመሪያ ከፕሌይ ስቶር ላይ አንድ አፕሊኬሽን ዳውንሎድ ታደርጋላችሁ። ሾርትከት ሜከር ይባላል። ዳውንሎድ የምታደርጉበትን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። አፕሊኬሽኑን ካወረዳችሁት በኋላ ሳትከፍቱት ከዚህ ላይ ትወጡና ሆም ስክሪናችሁ ላይ በመሄድ እዚህ ላይ ጫን ብላችሁ ወይም ሆልድ አድርጋችሁ በምትይዙበት ሰዓት ከታች ዊጀትስ የሚል አማራጭ ያመጣላችኋል። እሱን ክሊክ በማድረግ እዚህ ላይ ትገባላችሁ። ከዛ መቀጠል እዚህ ላይ ሾርትከት ሜከር የሚል አማራጭ ትፈልጋላችሁ። እዚህ ጋር እንደምትመለከቱት ሾርትከት ሜከር የሚል አለ። እሱን ክሊክ በማድረግ ይሄንን አድ ትሉታላችሁ። ከዛ መቀጠል እዚህ ላይ ከሚያስመረጣችሁ ውስጥ ስፕሊት የሚለውን በመጫን ከዛ መቀጠል ቶፕ አፕ እና ቦተም አፕ የሚል አለ። ከላይና ከታች እንዲሆን የምትፈልጉትን አፕሊኬሽን ትመርጣላችሁ። ይሄንን ከመረጣችሁ በኋላ ከታች ፕሌስ ኦን ሆም ስክሪን የሚለውን ክሊክ በማድረግ እዚህ ላይ ከገባችሁ በኋላ አይከኑን እንደፈለጋችሁ ሳይዙን ትልቅ ማድረግ ትንሽ ማድረግ ትችላላችሁ። ስታይሉን መቀየር፣ ቲሙን መቀየር የፈለጋችሁትን ማድረግ ትችላላችሁ። እንደዚሁም ይሄንን ራይት ካደረጋችሁ በኋላ ቲክቶክ እና ዩቲዩብ የሚለውን ስም ወደ ፈለጋችሁት መቀየር ከፈለጋችሁ እዚህ ላይ መቀየር ትችላላችሁ። እንደዚሁ ስሙ ሃይድ እንዲሆን ከፈለጋችሁ እንዳይታይ አይከኖቹ ብቻ እንዲሆን ከፈለጋችሁ ይሄንን ሃይድ ማድረግ ትችላላችሁ። ከዛ በቀጠል ይሄንን ደን በማለት ከታች ክሬት ሾርትከት የሚለውን ትጫናላችሁ። ከዛ በቀጠል እንደምታዩት ወደ ሆም ስክሪናችሁ ላይ አድ ያደርግላችኋል። እዚህ ላይ ሌሎች ተጨማሪ ሾርትከቶችን እንደዚሁ ክሬት በማድረግ በቀላሉ ሁለቱንም አፕሊኬሽኖች እንደዚሁ ሆም ስክሪናችሁ ላይ ሆናችሁ ብቻ አንድ ላይ መክፈት ትችላላችሁ ማለት ነው። እንደምትመለከቱት ዩቲዩብ እና ቲክቶክ አንድ ላይ ከፍቶልኛል ማለት ነው። የዛሬው ቪዲዮአችንም ይሄን ይመስላል። ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረጋችሁን አትርሱ። እንደዚሁም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ለጓደኞቻችሁ ሼር በማድረግ እኛም ማበረታታት ትችላላችሁ። በቀጣይ ቪዲዮዎች እስካገኛችሁ ድረስ መልካም ጊዜ ይሁንላችሁ። ቻው።